ፍቅር ያለ ወሲብ፣ ወሲብ ያለ ፍቅር አይቆይም። ከነ ነግሬሽ ነበርኩ ቆንጆ ወንዶች ይማግጣሉ። ሁላችንም እዚህ የተሰበሰብነው ለትልቅ ዝርፊያ ነው። መልኳ መልኳ ልብን የማንኳኳ ተረከዘሎሚ እግር አሰካኳ አይወጥ አይቁመት ሰፋ ያለዳለ እያልናት እኮ ነው የጠፋችው ልል ዋይኔ ሁላችንም እዚህ የተሰበሰብነው ለትልቅ ዝርፊያ ነው። እውነት ነው አለቃ። እስከዛሬ ባደረግናቸው ዝርፊያዎች ፖሊሶች ዱካችንን ቢከታተሉም ሊይዙን አልቻሉም። ለምን እኛ ፕሮፌሽናል መንገድ ተጠቅመን ነው የምንዘርፈው? እውነት ነው አለቃ። ዛሬ ይሄንን ቤት ነው የምንዘርፈው። ግን ችግሩ በር ላይ ሁለት ቦዲጋርዶች አሉ። እንዴት ነው የምናልፋቸው? ተውሱ ለኔ ተሆነ ጋር አሪፍ መፍትሄ አለ ማለት ነው። ይሄ ከሰባት ቅጠል የተሰራ ሙጠምጢም አለ ማለት ነው። ወስደህ አፍንጫቸው ላይ ጠቅጠቅ ነው ማለት ነው። ልክ እንደዚህ ማለት ነው። ይሄው ከዛ እነሱ ፍግም ነው የሚሉት ማለት ነው። አይደል እንዴ አለቃ? እንዴ አለቃ አለቃ ምንድን ነው ሶፋ ናችሁ እንዴ? አይደለም ራሴ ሰራችሁኝ። እኔ ነኝ አለቃ እኔ ነኝ። አንተ ያማል እንዴ? አይ አይደል ይሁላ ነገር የተፈጠረው በአንተ የተነሳ ነው። ምን ሆነ ነው? ቆይ አንተ አለቃ እንዴት ነህ? ፈተንፈሳቸው ወይኔ አይ አይደል ይሁላ ነገር በአንተ ነው የተፈጠረው። ምን አይነት ሰው ነው? እንዴት መርዝ የሆነ ነገር ለአለቃችን እንደዚህ ታደርጋለህ? እንዴ እንዴ አንተ አለቃ እስኪ ተጠጋ። ይኸው ተጠጋ። ይኸው ከዚህ በላይ እንግዲህ አትነጫነጭ። አሁን ልጁን ተቀምጧል ብሎ የወረሱ ያስከፈለኛል። ምን ችግር አለው እግሬ ላይ ብትቀመጥ? ኧረ እማዬ ንግር ስንት ያወራን። ትልቅ ሰው ነኝ እኮ በቃ እግሬሽ ላይ ልቀመጥ እንዴ? አይ ትልቅ ሰው መሆነቴ እቃውን ይዘኸዋል አይደል? ደግሞ ረስተኸው እንዳትወርድ። ኧረ እማዬ ልብስሽን ቀንሽ፣ አጠገብሽ እኮ ነኝ። እቃውን ረስተኸው እንዳትወርድ አልኩ። ይሽዋለሁ። ይኸው አረሰውም። በደንብ አጥብቀህ ያዝ። በቀደምም እንዲህ ነው ስልክን ረስተኸው ወረድከው። ኧረ እማዬ ይገርምሻል፣ ልጄ ነው እንዲህ ስታየው ትልቅ ሰው ይመስላል እንጂ አንድ ፍሬ ልጅ ነው። አዎ ትልቅ ሰው ነው የሚመስለው። ኧረ አንድ ፍሬ ልጅ። በቀደም እኮ እንደዚህ ስልኩን ታክሲ ውስጥ ጥሏል። ለዛ ነው ተጠንቀቅ የምለው። ኧረ እባክሽ ስልኩን። አዎ እንዲህ ስታየው ደህና ልጅ ይመስላል አይደል? ደደብ እኮ ነው፣ ቀልብም የለው። ጓደኞቹ ራሱ ብትዋቸው ቁም ነገረኛ ናቸው። ለቤተሰብ ነው ይኸው እሱ ድር በመግቢያ እድሜው ቤት ውስጥ አሻንጉሊት ፊልም ሲያይ ነው የሚውለው። አሁን ራሱ እኮ ከረሜላ ገዛልሃለሁ ብዬው ነው ከቤት የወጣው። ምንድን ነው ዋሻው? እንደው አንድ ጥያቄ ልጠይቃችሁ። በዚህ ውስጥ ካላችሁ ውስጥ ወላጆች ውስጥ ወንድ ልጃችሁ የሴት ጓደኛ አለው? አዎ። የኔ ከጠየቅሽኝ አለው ሳይሆን አሉት ነው የሚባለው። ኧረ ብዛታቸው። የኔ ራሱ በገርፈውም አልቻልኩትም። እሳት ነው ልጁ ከየት እንደሚያመጣቸው። የውላችሁ የእናንተ ተገርፈውም አላቸው። የኔ ባስተዋውቀውም አልሆንም። እኔ እኮ በሱ እድሜ መጀመሪያ ልጄ ነው ልጅ አለው። የእውነቴን እንደምላችሁ ሴት ያክስቴ ልጁን ራሱ ሲያወራኝ ተባተባል። አረ እንደው ደግሞ እስኪ ምን እንደሆነ የምታውቁ ንገሩኝ። ቂጡ ላይ የሆነ ነገር ወጥቶበት በትልቁ ውሃ ቋጥሯል። ምን እንደሆነ? አረ እባክህ ምንድን ነው? ጭራቅ ነው አንበስማ። ወይ ለማንም እንዳትናገሪኝ እኮ ነው ያሳየሁሽ። ምናልባት ቂጡን በስርዓት አይታጠብም ይሆናል። አዎ ጋቢና ያለው ሰውዬ ትክክል ሳትሆን አትቀርም። እኔም እሱን የጠረጠርኩት ትልቀቱን እኮ ብታዩ የቋጠረው ውሃ ደግሞ አሁን ራሱ እንዴት እንደተቀመጠ እኔ እንጃ። አንተ እንዳትፈጨርቀው ብቻ እንዳታጥለቀልቀን። ሹፌር ወራጅ አለ። እንዴት ብዬ እንደምነግርሽ አላውቅም፣ ግን ሁለቱም እግሮችሽ መቆረጥ አለባቸው። What are you saying? What are you saying? What is he saying? ነግሬሽ ነበርኩ ቆንጆ ወንዶች ይማግጣሉ፣ ረጅም ወንዶች ይማግጣሉ፣ ሀብታም ወንዶች ይማግጣሉ፣ እንትናቸው ትልቅ የሆኑ ወንዶች ይማግጣሉ ብዬ ነግሬሽ ነበር። እኔ እሱን ፈርቻ አይደል እንዴ ከቻምፕ ጋር የሆንኩት? ኧረ አስቀያሚ ወንድ አታጭም እንዴ? ለማነጻጸር እንዲመችሽ ከፈለግሽ ደግሞ የቻምፕን ፎቶ ልክልሻለሁ። ንጽህናውን የማይጠብቅ ኦኬ፣ የሚሸት እሱማ ቻምፕ ብቻ ነበር እኔ ያዝኩት። አው ቅማላም ነው። ቼክ ላድርግልሽ እስኪ። ሱሪን አልቀው። አይ አለ ማለት እንኳን ይከብዳል። በቃ ፎቶውን እልክልሻለሁ ታይዋለሽ። ደግሞ ለማራጭ ጎን ለጎን ሌላውን መያዝሽን እንዳትረሺ። ታዲያ ደስተኛ የሆንኩት በሱ ብቻ ይመስልሻል? በቃ እሺ ቻው፣ መልካም እድል። የኔ ፍቅር ከማን ጋር ነው በስልክ ስታወሪ የነበረው? ከማዘር ጋር። ለምን ነው ነገር ማሰሙት? ያንበታችን ለማቅማችን ይዘውት ቤት ነው። ይሄን ቤት አሳነነ አበራሽ ቤት ከመገቡማ ጎዳና ብትወጡ ይሻላችኋል። ወንድም ይኸውልህ አበራሽ ቤት አይደለም። ለምን ሰው ነው በዝታ እና ከፍለን ብቻ መኖር ነው የምንፈልገው። ሴትዮዋ ቤት የገባ አንድ ሰው በሰላም ይወጣ የለም። ሰውዬ እኔ የለሁበትም። አንተ ኮሚሽን ነው አይደል የምፈልገው? ምን ነው ብሩ ጥንቅል ብሎ ይቅርብኝ። ወንድሞቼ እኔ በእናትህ ነው ፈልጋችሁ በትርካና በታሳን ምን ነው በቃ አንተ ብሪና አይደለም የምፈልገው እና አንሞት ሰማይ ቤትም ቢሆን እንከፍላለን። ራሳችሁ ኃላፊነት ትወስዳላችሁ። እኔ የለሁበትም። ይኸው መልካም ሲሆን አረባሽ ደህና ነሽ? ግን ያበላሽ እኔ ደህና ነኝ። እናንተ ግን ማን ናችሁ? መፈልጋችሁ ነው? መከራይ ቤት ፈልጋለሁ። ያስጨናቂ ቤት ያስጭየን ቤት ነው።
አረኛ የሚያስጨንቅ አይደለም ቤት ብቻ ነው የፈለግነው እንዴ ታዲያ ነው ሚጥሚጣ እያፈላው ነው ተጠጣላችሁ እንጀራ ምን እንትን እናፈላለን እንሰራለን ኑ ኧረ አረባሽኛ ምከራ ብቻ ነው የምንፈልገው ሚጥሚጣ አንጠጣም ኧረ እንጀራማ አንጠጣምኛ አረባ እና ኑ ታዲያ ኧረ አንመጣም አረባ እንዴ ኑ አልኩ እኮ በጅል ቅርብ ከዞነን በትማታችን እንደ ኑ አይደል ብለው ኧረ አረባሽ አንመጣም ኑ አስጨናቂ መንገድ ነው አራበሪ የምንም አናውቅም አትካው ከነገራት ማን ገደለው መክስ ገደለው ካበራሽ አላቆም ጭናቂ መንገድ ፍቅር ያለ ወሲብ ሊቆይ ይችላል? አይቆይም። ለምን እንወሻሻለን? አይቆይም። ለምን? ምክንያቱም ያው እኔ ላይ ብዙ ጊዜ ተደጋግሞብኛል ይሄ ነገር እና አይቆይም። እንዴ አይቆይም። ፍቅር ያለ ወሲብ፣ ወሲብ ያለ ፍቅር አይቆይም። ከነ አብሮ ነው። አይችልም። አንድ እርምጃ በቃ አይራመድም። ድንግል ከሆነች ይቆያል፣ ካልሆነች ግን አይቆይም። እንዴት ነው ማድረግ አለባት? አዋ ፍቅር ያለ ወሲብ ሊቆይ ይችላል? ኮመንት ላይ አረሙዬ ያበደ ቃል ነው ማለት ህፃን እስቲ ቀስ ብለህ ደግሞ ጀመር ህፃን እያለች ዋናው በተግባር ነው። ቆይ ማላሳይሽ ተግባሩ እዚህ ላይ ቁጭ ነበረ ማለት ኧረ ጉድ መሰራት ኧረ ጉድ አንቺ ምን አባሽ ነው ታረጋው? ጋሼ ቤተሰብ ስለሌለ ትምህርት መማር እና ምን አባ ነው የሚያማታው? ትምህርት ቤት እዚህ አካባቢ አለ ብሎኝ ነው። ረጋሽ ወይ እና ምን ፈልገህ ነው ታረጋው? መስግበኝ ነው። ገና አልተማርሽም እስካሁን? አዎ ነሽ ላስመዝግብሽ የኔ አባት ነኝ። ዛሬማ እንደምንም አላማዬን አሳካል። አረ በእናትህ ሄኖክ፣ አረ ለዛሬ ብቻ አንተ ሴት ልጅ ተጎድታ አይታጣቅም እንዴ? ምን አለበት? ስለምን ጉዳት ነው የምታወራው? አረ ሄኖክ ምን ችግር አለ ግን? እኔ እግር ላይ ጣለኝ ዛሬ ቀን እኮ ይወጣልኛል ነገ እኔም ስለ ችግር ማዳምጥበት ሰዓት ሄደች ማገች ይው አረ በእናትህ አረ ለመጨረሻ ስንት ቀን የለመንኩ እኔ ምን አለ ወደ አላማዬ አንድ እርምጃ ብቀርብ። ሁሌ እንደለመንሽ ነው አይደል? ምን ችግር አለ? አንዴ ብቻ አስደግመኛል። በቃ ሂጂ